ሞገሴ እስኪ ድገሚ። ሞገሴ ወይ እንዴት አባቱ ነው ደግሞ ስሙ የሚያምረው? ሞገስ ብሎ ስም አሁን ምን ነው የሚያምረው? አንቺ ስትጠሪው በጣም ነው ደስ የሚለው። በጣም ነው የሚያምረው። በጆሮዬ ገብቶ ውስጤ ላይ ርስርስ የሚያደርግ ደስ የሚል ዜማ አለው። ኧረ እባክህ አደራ ሉላ፣ ወደ መቃብር እንዳትሄጂ። ለምን? እዛ ሄደሽ አንድ ቃል ብትናገሪ ድምፅሽን ሰምተው ሙታን ከመቃብራቸው አፈራቸውን እያራገፉ የሚነሱ ነው የሚመስል። እንዴ ስትለኝ እኮ ደስ ነው የሚለኝ። እንዴ ከምር እኮ ነው። ያ ከሆነ በጣም ችግር ነው። እየሞቱት ከተነሱ በጣም ችግር ነው። ለምን? ምክንያቱም ምን መሰለሽ፣ በመቃብር ውስጥ ስጋ ብቻ አይደለም የተቀበረው፣ ብዙ እውነቶች አብረው ተቀብረዋል። ሙታኖች ሲነሱ ያለነው ደግሞ እንሞታለን። ምክንያቱም ብዙ ውሸትና ክህደት ተፈጽሞባቸዋል። የሰው ልጅ ቀኑ ሲደርስ ሁሉም ከሞት ይነሳል። ያኔማ አንቺ ጉዳችን ነው የሚፈለው። አንተ ከሃዲ፣ ሞቼ የምቀር መስሎ ነበር ነው የምንባባለው። አንተ ምን ሰርተሃል? ስታይ ንጹህ ነው አይደል መስልሽ? ንጹህ እኮ አንቺ ነሽ። ቆይ ግን እኔ ግራ የገባኝ ነገር ማለት ነው ኤፍራታ ብሩክ ጠፍቷል አለችኝ። ቆይ መድብል እንዴት መጣ? ቆይ መድብል የምትይው የብሩክ ወንድም ነው እርግጠኛ ነሽ? አንተ ቆይ ብሩክንም ሞገስንም ከልጅነታቸው ጀምሮ አውቃቸዋለሁ አላልክም? እኔ ከሞገስ ጋር ነው አብሬ ያደግኩት። ብሩክንም አውቀው በሞገስ ነው እንጂ አብረን ማደግ ምናምን ባል ነገር የለም። እንግዲያውስ አሁን አውቀው መድብል የሚባል ሰይጣን የሆነ ወንድም አለው ማለት ምንድነው? ያስፈራራሽ? አይ ካንተ የሚበልጥማ ወንድ የለም። ግን ወንድሙ ያለ አንድ ነገር ከእስር ቤት በዚህ ሰዓት አልወጣም። ቆይ እንዴ! አሁን ቆይ እንዴት ተፈታ? ምን ሊሰራ ነው የመጣው? ምናልባት ብሩክ ስልኩን ዘጋ፣ ጠፋ እየተባለ ወሬ ስላለ ሊሆን ይችላል። ኦኬ አሪፍ። እስኪ እናያለን፣ ችግር የለም። ምኑን ነው የምናየው? እንደው ያንቺ ጭቅጭቅ ያንቺ ንዝንዝ እንዳስጠላኝ ምንም ያስጠላኝ ነገር የለም። ውይ እንደው ነገር ማስረዘም በቃ ስራሽ ነው አይደል? ይኸውልሽ በደንብ ስሚ፣ የሉላን ዱካ መከታተል ስራሽ አድርጊ። ነግሬሻለሁ።